بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ወንድምቶች አላሁ ሱብሓነሁ ወተዓላ አማኞችን ድል እንደሚያጎናጽፋቸውና ሐዘን እንደማይነካቸው በዱንያ ላይም አሸናፊ ሆኖ የበላይነትን ደረጃ እንደሚቆናጠጡ አኺራ ላይም ደግሞ ጀነትን እንደሚወርሷት ቃል ይገባላቸዋል። ነገር ግን እነሱ ትክክለኛ አማኞችና እሱ ባዛቸው መንገድ ላይ ሲጸኑ ነው። አላህ ሱብሓነሁ ወተዓላ ምን ይለናል? ወላ ተሂኑ አትዋረዱም ይላል። ወላ ተህዘኑ አትተክዙም ወአንቱም الأعلون እናንተ የበላይ ናችሁ ኢን ኩንቱም ሙእሚኒን ትክክለኛ አማኞች ከሆናችሁ ይላል። ከሽርክና ከኹራፋቶች ጠርቶ በአላህ ብቻ አማኝና አላህን ብቻ የሚያመልክ ሲሆን ማለት ነው። ወላኪን እዚህ ቦታ ላይ አንድ ተንቢህ የማደርገው ነገር አለ። እሱ ምንድነው? ብዙ ሰዎች ማምለክ ማለት ለቀብር መስገድ፣ ለጅን ማረድ ወዘተ ልክ አሁን ሱፊዮችና ቁቡሪዎች እንደሚያደርጉት ኹዝ ቢየዲ ያ ረሱላህ መገነቢ ሁሉ ቀላቢ የሾሆቹ ያለ የወልዩ ያለ ያን የዳን የቃጥባሪው ያበ መሐመድ የጦሩሲ ነው ወዘተ የሚመለኩ በየቀኑ ቀናቶችን ከፋፍለው የሚያርዱላቸው እነዛ ብቻ ይመስሏቸዋል። እነሱ ከሽርክ ጸድተናል የሚልን ነገር ይሰማቸዋል። ብዙ ወንድሞች ወደ ዳዋ የሚሰጡም ሆነ ሚዲያ ላይ እንደዚህ የሚናገሩ ማለት ነው። አንድ ሁለት ጉዳዮች ልናገር ነው የመጣሁት። አንደኛ አላህ ሱብሓነሁ ወተዓላ ምን ይላል? አፈረአይተ መን ኢተኸዘ ኢላሀሁ ሀዋህ ይላል። ስሜትን ማምለክም ወይም ስሜት የፈለገውን ዝንባሌ መከተልም ስሜትን አምላክ አድርጎ መያዝ እንደሆነ አላህ ይናገራል። አፈረአይተ መን ኢተኸዘ ኢላሀሁ ሀዋ ስሜቱን አምላኩ አድርጎ የያዘውን ሰው የተመለከትከው ይላል። ስሜቱ ከፈቀደለት ያደርገዋል። ስሜቱ ካልተመቸው አይቀበልም። ሐቅም ቢመጣ ስሜቱ ጋር ካልተስማማ አይሄድም። ባጢል ከሆነም ስሜቱ ጋር ከተስማማ ይወስደዋል፣ ያደርገዋል። ስሜቱን አምላኪ ነው። አንድ ይሄ ነው። ሁለተኛው ደግሞ ኡስታዞችና መሻይኾች ብለን የምንወዳቸውን ልክ የሆነ አላህ ያልደነገገውን ነገር ወይም አላህ የደነገገውን ነገር ሲያፈርሱ ካየን ቆም ማለት ሲገባን እነሱ የምንወዳቸው ናቸው ብለን የምንከተለው ነገርና አብረን የምንፈጽመው ነገር ነው። ቃል አላህ ሱብሓነሁ ወተዓላ ምን ይላል? ነቢያችን ሰለላሁ ዐለይሂ ወሰለም አንድ ጊዜ ኢተኸዙ አህባረሁም ወሩህባነሁም አርባበን ሚን ዱኒላህ የሚለውን አንቀጽ አዲይ ብን ሐቲም ረዲየላሁ ዐንሁ ከነሱ ጋር ነበርና ያ ረሱላህ እናመልካቸውም እኮ ስለሚያውቁ ጉዳዩ ማለት ነው እናመልካቸውም እኮ አላቸው። አህባርና ሩህባኖችም አዋቂዎችና ዑባዶችን እኮ እናመልክም ሲላቸው እነሱ አላህ ሐራም ያደረገውን ነገር እነዚህ አዋቂዎቻቸው ሐላል ሲያደርጉ አብራችሁ ታደርጉ የለ አሉት። አዎ አላቸው። አክስ ደግሞ አላህ ሐላል ያደረገውን እነሱ ሐራም ሲያደርጉ አብራችሁ ታደርጉ የለ? አዎ አላቸው። ወዛሊከ ዒባደቱሁም